ብዙ ተማሪ ሲቸገርበት የምናየው ነገር ከ9 እስከ 12 ያሉ ፖርሽኖችን እንዴት በቀላሉ ማስታወስ እችላለሁ? ምክንያቱም የምንይዘው ፖርሽን ፎርሙላ እንዲሁም ደግሞ እያንዳንዱ ዴፊኒሽን በቀላሉ የሚያዝ አይደለም። ትንሽ ቢሆን በቀላሉ መያዝ ይቻላል። ነገር ግን ከ9 እስከ 12 ያሉ እያንዳንዱን ቶፒክ እያንዳንዱን ፖርሽን እንዴት በቀላሉ ማስታወስ እንችላለን? የብዙዎቻችሁ ጥያቄ ነው። በዚህ መሰረት በዛሬ ቪዲዮአችን ላይ እንዴት እነዚህን ቻሌንጆችን መፍታት እንደምንችል እንዲሁም ደግሞ በቀላሉ ለማስታወስ ምን ማድረግ አለብን፣ ብዙ ጎበዝ ተማሪዎች ብዙ ውጤታማ ተማሪዎች የሚጠቀሙት ወይም ደግሞ በግል የሚጠቀማቸው 4 ስቴፖችን እነግራችኋለሁ። የመጨረሻው የኔ የምን ጊዜ ፋቮሪት ነው። ማለትም በጣም ይረዳኛል። ሁሉ ጊዜ በቃ የሆነ ነገር ካወቅኩኝ በኋላ እንዴት ነው ወደፊት ማቀጠል የሚችለው ማለት በደንብ ማስታወስ የሚችለው የሚለው ነገር በደንብ እንዲያውቅ የሚረዳኝ ነው። እስከ ቪዲዮ መጨረሻ መቆየታችሁ እንዳትዘነጉ። ሰላም፣ እንዴት ናችሁ? በጸጋው እባላለሁ። በዚህ ዩቲዩብ ላይ ለእናንተ የሚጠቅማችሁ ለተማሪዎች ስፔሻሊ ማይንድ ሴት ላይ እንዴት ማጥናት እንዳለባችሁ የሚያግዙ ቪዲዮዎችን ስለመለቅ አሁኑኑ ሰብስክራይብ በማድረግ ፋሚሊ ሁኑ። በቀጥታ ወደ ቪዲዮአችን። በዛሬ ቪዲዮአችን ላይ እንዴት ያነበብነውን ነገር ይህን ሁሉ ሂውጅ ቶፒክ በቀላሉ ማስታወስ እንችላለን። አንደኛ አንደርስታንድ ዘ ኮንሰፕቱን አንደርስታንድ አድርግ። በቃ ሌላ መሻምደድ ይሄን በዚህ ምዕራፍ በዚህኛው ነጥብ በዛኛው ፖይንት 3.4 ላይ ዛኛው ዩኒት ላይ ምናምን የሚል ነገር ሳይሆን መያዝ ያለብን እያንዳንዱ ቶፒክ ላይ ያሉ ኮንሰፕቶችን አንደርስታንድ ማድረግ። በቃ ይሄን ካስታወስክ ማለት አንደርስታንድ ማድረግ ማለት የሆነ ቶፒክ ካየክ በኋላ እዛ ውስጥ ያሉ እያንዳንዱን ጽሁፎችን መያዝ ሳይሆን እዛ ቶፒክ ውስጥ ምንድነው ሊነገር የተፈለገው ወይም ምንድነው አንድ ተማሪ ቤዚክ የሆነ ነገር ማወቅ ያለበት የተባለው ይሄን ነገር በደንብ አንደርስታንድ ካደረግ አይጠፋብንም። ለምን ኮንሰፕቱን አንደርስታንድ አድርግ። ለምሳሌ የሆነ ኖርማል ነገሮች እኮ አሉ ከትምህርት ውጭ ስናስብ ይሄን ነገር ያው ከዚህ በፊት እናውቃለን። በሰፈር ሊሆን ይችላል፣ ቤተሰብ አብዛኛውን ጊዜ ከዛ ጋር ስላሳለፍን ብዙ የሚከብድ ነገር አይደለም። ስለዚህ ዩኒቱ ላይ ያሉ እያንዳንዱ ጽሁፎችን ወይም እያንዳንዱን ቶፒክ ማወቅ ሳይሆን የእያንዳንዱ ቶፒክ መሪ ሀሳብ ምንድነው ወይም ኮንሰፕቱ ምንድነው የሚለውን ነገር በደንብ ካወቅን በቀላሉ ልንይዝ እንችላለን። ኢቨን እንኳን ፎርሙላዎችን በኮንሰፕት ማስታወስ እንችላለን። ምንድነው ከመንገድ አርትሪ ፕሮፖርሽናል የሆነ ምናምን የሚሉ ነገሮችን በኮንሰፕቹዋሊ ካወቅን ኢቨን እንኳን በራሳችን ፎርሙላ ራሱ ትክክለኛ የሆነ ፎርሙላ ራሱ ማግኘት እንችላለን። ወደ ሁለተኛው እንለፍ። ሁለተኛው አቴንድ ዮር ቲቸር በቃ ኬርፉሊ አስተማሪዎቻችን በትክክሉ አዳምጡ። እዚህ ጋር ሁለት አይነት ተማሪ ሊኖር ይችላል። እኔ አስተማሪ ሳዳምጥ አይገባኝም የሚል ተማሪ ሊኖር ይችላል። አሁን በቃ ኢቭን ትምህርት ቤት መሄድ ካልቀረ ክላስ ውስጥ ቁጭ ማለት ካልቀረ ኖርማሊ አቴንድ ማድረግ። ለምን አስተማሪ ቢያንስ ከአንተ የተሻለ እንትን አለው በደንብ የማስረዳት ብቃት ላይኖር ይችላል ሊኖርም ይችላል። ግን ከዛ ያለፈ በደንብ አንደርስታንድ ማድረግ ኮንሰፕቱን ይሰጣል። ለምሳሌ በራስ መልታ የሚታወጣን ኤነርጂ ይቀንሳል። ለዛ በክላሳችን ውስጥ በቃ እንዲቃል የሚታዩትን ነገር በደንብ መከታተል። የምትከታተሉ ተማሪዎችን በደንብ ፐርፌክትሊ በደንብ ማየት ለምን ይጠቅማቸዋል። የሆነ ጊዜ ላይ አዲስ ፖርሽን ከሆነ የምታዩት ከዚህ በፊት የተወሰነ እውቀት ስላላችሁ በጉጉት እንዲሁም ደግሞ ብዙ ኤነርጂ ሳታውጡ ማወቅ ትችላላችሁ። ስለዚህ ሁለተኛው ቶሎ ለማስታወስ በቃ ፋሚሊ ትሆናላችሁ። አንዴ በራሳችሁ ከማጥናታችሁ በፊት ከአስተማሪ ጋር የሆነ ሪሌሽን ቢኖራችሁ አስተማሪ የሆነ ሲያስተምር ሰምታችሁ ምናምን ከሆነ ጀስት በቀላሉ ማስታወስ ይቻላል ማለት ነው። ወደ ሶስተኛው እንለፍ። ሶስተኛው በጣም የሚወደው ሪፒቲሽን ኤንድ ሪቪዥን። በቃ ሪፒት ማድረግ በቻላችሁት አቅም አንዴ ካነበባችሁ በኋላ ድጋሚ ማትመለሱት ከሆነ ምንም አይጠቅም። ስለዚህ ካነበባችሁ በኋላ ተመልሶ ደጋግሞ ማየት ማለት ነው፣ ወይም ሪቫይዝ ማድረግ። በቀላሉ በሶስት አይነት መንገድ ሪቫይዝ ማድረግ ትችላላችሁ። የመጀመሪያው በጥያቄ ነው። ዩኒቱን ካነበባችሁ በኋላ ወይም ከቆያችሁ በኋላ ጥያቄ መስራት። ሁለተኛው ደግሞ ኖት በመውሰድ መጀመሪያ ስናጠና ኖት መያዝ እንችላለን፣ ያኛው ኖት ማጣት እንችላለን። ሶስተኛውና ቤስት ዌይ ለኢንትራንስ ስፔሻሊ ዩኒት አውትካም ሪቪዥን ይባላል። ይሄን እኔ በግሌ በጣም ነው የምጠቀመው። የሆኑት ካነበብክ በኋላ ይረሳል። ከዛ በኋላ ስለዚህ ዩኒት ምንድነው የሚያውቀው የሚለውን ነገር ከዩኒቱ አውትካም መጀመሪያ ገጽ ላይ ተጀርገለ ሊሆን ይችላል። እንዲሁም ደግሞ ቴክስት ቡክ ላይ ዩኒት አውትካም ወይም የዩኒቱ ዋና ተማሪዎች ማወቅ ያለባቸው ተብሎ የተዘረዘሩ ነገሮች አሉ። እነሱን አንደርስታንድ እያደረገ እሱ ላይ ካላወቅ እሱን ቶፒክ ሄዳ ታያለ። ግን ለምሳሌ እሱ ላይ ሄዳ
የተወሰኑ ነገሮችን ስለዛ ቶፒክ ስለዛ ነገር ካወቅ ጀስት እያስታወስክ ነው። ከዛ በኋላ በጥያቄ መደጋገም ማለት ነው። ስለዚህ በእነዚህ 3 ወይ ሪቪዥን ሪፒቲሽን በማድረግ ደግመን ደጋግመን ማስታወስ እንችላለን። አራተኛውና በጣም ምርጡ ሜተድ አክቲቭ ሪኮል ነው። በቃ ብዙ ሰዎች ስሏችሁ ምናምን ሰምታችሁ ሊሆን ይችላል። እኔ አክቹአሊ የሆነ ነገር ካነበብኩኝ በኋላ እንዴ ይሄ ምንድነው በራሳችሁ አቅጣጫ መተርጎም በራሳችሁ የተቀበላችሁትን ነገር ጀስት ሪቫይዝ ማድረግ ለራሳችሁ ኖት ዘግታችሁ ሊሆን ይችላል። የምታነቡትን ነገር ምናምን ዘጋግታችሁ ምናምን በቃ በራሳችሁ መግለጽ በራሳችሁ አንደበት በራሳችሁ ሐሳብ መጻፍም ሊሆን ይችላል ማስታወስ ማለት ነው። ሶ ይሄ አክቲቭ ሪኮል እኔ በግሌ በጣም የምጠቀመው ለምን በጣም ይጠቅማችኋል። ለምሳሌ ብዙ ኮንሰፕቶችን ገብቷችሁ ካነበባችሁ በኋላ ስታስታውሱ ምንም የለም ጥያቄ ቢል እንኳን መስራት ላይ ላትችሉ ትችላላችሁ። ስለዚህ በደንብ አድርጎ አክቲቭ ሪኮል ማድረግ ያነበባችሁትን ነገር አንድ ገጽም ቢሆን ማስታወስ ለራስ መናገር። ሶ ይሄ በጣም ምስት ነው። ቲፕ 5ኛ ልጨምሩላችሁ ሃይላይት ሪቪዥን። ይሄ አዲስ ኮንሰፕት ስታጠኑ ለምሳሌ በጣም አዲስ የሆነ ኮንሰፕት በአንድ ነው ዲፕሊ ገብታችሁ ከማጥናት ላይ ቀድማችሁ ነገሮችን ማየት ሾርት ቪዲዮዎች ምናምን ካሉ ምናምን ዩቲዩብ ላይ ምናምን ማየት። ሶ ይሄ በጣም ይጠቅማችኋል። ለምን ብትሉ አዲስ ኮንሰፕት በአንድ ዲፕ ስትገቡ ወይ በደንብ አንደርስታንድ አታደርጉት ወይ ከዚህ በፊት የተወሰነ እውቀት ስለሌላችሁ በቃ ለማወቅ ራሱ ጉጉት ራሱ አይኖራችሁ። ስለዚህ እነዚህ 4 ነገር መንገዶችን በደንብ ከተገበራችሁ ኢማኑን በጣም በማስታወስ ላይ ውጤታማ ትሆናላችሁ። የኢንተርናሽናል ፈተና ባይዚኔ ዝም ብሎ የመሸምደድ ጉዳይ አይደለም። ይሄ ነው ቶፒክ ማን ነው የሚሸመድደው? አይደለም። ስለዚህ በደንብ አድርገን ኮንሰፕቱን አንደርስታንድ ማድረግ፣ አስተማሪን ማዳመጥ፣ አክቲቭ ሪኮል እንዲሁም ደግሞ ሪፒቲሽን እንደ ሪቪዥን በጥያቄዎች ምናምን በነዛ ወይ አክቲቭሊ ሪካል ማድረግ ይቻላል። እንዲሁም ደግሞ ማስታወስ እንችላለን ማለት ነው። በዛሬ ቪዲዮአችን ላይ እነዚህ ነገሮችን ከነገርኳችሁ በቀላሉ ያነበባችሁትን ነገር ታስታውሳላችሁ ብዬ በእናንተ ሙታ ሆኜ እንዲህ ተማሪው ምን ያቀርብላችሁ። ከወደዳችሁ ላይክ በማድረግ ይሄን ቪዲዮ በጣም ከጠቀማችሁ ደግሞ ለጓደኞቻችሁ ሼር አድርጉ። ቀጣይ ላይ እንገናኝ። ወዳችኋለሁ።